ሰላም ጤና ይስጥልን ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ባለፈው አንድ ቪዲዮ ሰርተን ነበረ ከአለም ጋር ምሳ ልጋብዝሽ ነይ ብዬ ቀጥሪያት ነበር ማለት ነው። እና ምሳ ካበላኋት ካጎረስኳት በኋላ ለስላሳብ ነገር የሚሆን ከጠጣች በኋላ በአጋጣሚ ጠጋበይ ወደኔ ብዬ ሳረጋት ሁማኒሯ ወለቀ ማለት ነው። እና የዛኔ ሰው የሚመገብ ሰው በአጋጣሚ ነበር ሲያዩት ሳቁባት ማለት ነው። ሲስቁባት ልቀቀኝ በቃ እንደውም ምናምን ብላ ተናዳብኝ ምሳውንም ምናምን በቃ ሳትጨርስ ተናዳ ሄዳለች ማለት ነው። እና ዛሬ ይቅርታ ልጠይቃት ፈልጊያለሁ። እንደምታዩት አበባ ገዝቼላታለሁ እና ደግሞ አንድ ቀለበትም አለ። ያው የብር ነው አቅሜ በሚፈቅደው ማለት ነው። አቅሜ በሚፈቅደው ገዝቼላታለሁ። እንግዲህ ትቀበለኛለች አትቀበለኝም እስቲ የሷ ውሳኔ ነው። ያ የተረገመ ልጅ ደግሞ በመንገድ እንዳይኖር ጸሎቴ ነው። ከሷ ጋር እንዳላገኘው ጸሎቴ ነው። ብቻ ፈጣሪን እስቲ የልቤን ያውቃል። ፈጣሪን ተከትዬ ነው የሚሄደው። ከዛን ይዘው ከድብርቱ ነገር ሁሉ ፈታስ ታረጀ ነው ፈታም እርግጠኛ ነሽ አትፈልጊኝም? ከሱ ጋር ነው ሆነ ፈልጊ። እኔ ላንቺ ብዬ ከዛረሰ ይመጣ አንተ ምንም ያገባ ወሬና ሰራራ ትባሽ ወታችን አትረብሽው። በቃ አትፈልጊ ነው ፈልጊ እንደው እሱ ነው ፈልጊው። እርግጠኛ ነሽ? እርግጠኛ ነኝ። በቃ ተነገራለ ጃሚ ወደኛ እንዳመጣሽ እመጣለሁ። ወደኛ ህይወት እንዳመጣ እመጣለሁ። ከዚህ እንዴት ነው የምፈልገው? ይሄ ነው ከዚህ ቦታ እኔና በቃ አትፈለግም። እንገናኛለን። እሺ ለፍቅር እኔ እናንተ እንገናኛለን። እሺ አገኛለሁ ታፈቀኝሽ እንገናኛለን። መቼም አላለሁ ቤት ድረስ እመጣለሁ። በቃ እኔም ጠብቃለሁ። የማንም ወጣት ይመፈንጫሉ ወይ አይገባም። ያልፈልገን ተባልኳል ተባላር ሁሌን ጠብ ነገር እንዳወራ ሁሌ ከጠብ ነገር አይወጣም። ይኸውልሽ ምንም ይሁን ምንም ካሁን በኋላ ከቡርኪ ጋር ያለን ነገር መቋጨት አለብን አይደል? ሰራው መጨረስ አለብን። ወይኔ ታምራ ሰራለታለሁ እኔ መስም አልተው። በቃ እንሂድ ወደ ቤት። ዛሬ ውሏችንን አበላሽዋል። እሺ ይቅርታ ማሪ። ምን? ኧረ ችግር የለውም። እሺ አላለማስ ምን አይነቱ ጅል ነው እናታችሁ? እሱ ነገር ሁሌ እንደዚህ ነው እንዴ? ሁሌ ጣብቻ ነው የሚሰራው ሲጀምር። እሺ እኔ አገኘዋለሁ እሰራለታለሁ። መቼም አልተውም። እሺ ቀጣ አረበስ እንደዚህ ምን አይነት ልጅ ነው? ቀናችንን አበላሽዋል። ኧረ በጣም ሲያስጠላ። እስቲ ወይኔ ደግሞ በእናትህ ኧረ በማርያም ወይኔ ጉዴ! ወይኔ ሁላ ደምቷ። ለፍቅር የሚከፈል መስዋዕት ነው። እሺ አትጨናነቂ። ኧረ ወይኔ